ወጣት ጫልቱ ሶሪ በወልመራ ወረዳ የጤና ኤክስቴንሽን ባለሙያ ናት። የአካባቢው ማህበረሰብ አባላት የጤና ፓኬጆችን እንዲተገብሩ ከማስተማር ባለፈ የእናቶችና ህፃናት ጤና ላይ ትኩረት አድርጋ ትሰራለች። በእርግዝና ጊዜ አደጋ ትችላለች። ከ16 ሳምንት ጀምራ ሐኪም ቤት ሄዳ ክትትል ማድረግ አለባት። በ28 ጋር ተደራጅቶ አንድ ለአምስታቸው ደግሞ 123 ተደራጅቷል። እዚህ ላይ በሳምንት ሁላቸውም እየተወያዩ ነው። እንደዚህ ቤት ለቤትም እየተያዩ ራሳቸው አንድ ለአምስቱ የጋሪ ኃላፊ አለች፣ የአንድ ለአምስት ኃላፊ አለች። ራሷ እየተከታተለች ነው። እኔም እየተከታተልኩ ነው ከሷ ጋር ሆኜ ማለት ነው። ማንንም እናቶች ካረገዙ በኋላ ከ16 ሳምንት ጀምሮ ለአራት ጊዜ ወደኔ እየመጡ ወደ ጤና ጣቢያም እየላኩ ክትትል እየወሰዱ የልጃቸውንም የራሳቸውንም ጤንነት እየጠበቁ እየወለዱ ነው። በጤና ተቋም የሚወልዱ እናቶች ቁጥር እድገትና ትራንስፎርሜሽን እቅዱን ስንጀምር ከነበረበት መሻሻል አሳይቷል። አሁን ባለፈው ዓመት 26% ጤና ጣቢያና ሆስፒታል ወልደዋል። 8% ደግሞ በጤና ኬላ በጤና ኤክስቴንሽን ሰራተኞች ታግዘው ወልደዋል። ይሄ ወደ 34% የሚሆኑት በጤና ባለሙያዎች ድጋፍ እንደወለዱ የሚያሳይ ነው። ይሄም ትልቅ መሻሻል ነው። ካስቀመጥነው ግብ አንፃር ግን ወደ ኋላ የቀረ ነው። በወሊድና ተያያዥ እክሎች ምክንያት ከ1000 እናቶች 7 ህይወታቸው ያልፋል። የ5 ዓመት እድሜ ልደታቸውን ሳያከብሩ የሚሞቱ ህጻናት ቁጥር ደግሞ 204 ነበር። ይህ አሃዝ የእድገትና ትራንስፎርሜሽን እቅዱ ከመተግበሩ በፊት የነበረ ነው። ግቡ ታዲያ ከ5 ዓመታት በኋላ የእናቶችን ሞት ወደ 3 የህፃናትን ሞት ደግሞ ወደ 68 ዝቅ ማድረግ ያለመ ነው። የተባበሩት መንግስታት ድርጅት ከሰሞኑ ያወጣው መረጃ እንደሚያመለክተው ታዲያ በ100 ዓመቱ የልማት ግብ የተቀመጠውን የህፃናት ሞት ቅነሳን ኢትዮጵያ ማሳካት ትችላለች። ለዚህ ሲኬድ ደግሞ በሀገሪቱ እንደ ወጣት ጫልቱ ሶሪ ያሉ የቤት ለቤት ክትትልና ድጋፍ የሚያደርጉ ከ38000 በላይ የጤና ኤክስቴንሽን ባለሙያዎች ድጋፍና ክትትል ትልቁን ድርሻ ይወስዳል። እኔ በቤት ውስጥ በመወለዴ በጣም ታምሜያለሁ። በጣም ተጎድቼ አሁን ሆስፒታል ገብቼ ነው ወጣሁት እና የማህፀን ኢንፌክሽን ሁሉ ነገር አጋጥሞኛል። እኔ መመክራቸው ቤት ውስጥ እንዳይወልዱ ከእንግዲህ በኋላ እኔ ትምህርት አንደኛው ልጅ ሆስፒታል ወለድኳት። በዚህቹ ትምህርት ወስጄ ለሌላው ሰው በቤት ውስጥ አትወለዱ፣ በየጊዜው ጤናችሁን ተመርመሩ። ምክንያቱም የከፋ ነገር ካለ እነሱ ጥሩ ድጋፍና እርዳታ ያደርጉልናል። ጤና ኤክስቴንሽን ሰራተኞች ማህበረሰብ አቀፍ የሆነ ጤናን በማህበረሰቡ በራፉ ድረስ በማድረስ ትልቅ የሆነ አስተዋጽኦ ያደረጉ ነው ያሉት። እንደሚታወቀው ወደ 38000 የሚሆኑት ሰልጥነው በየቦታው ከ15000 በላይ በሚሆን ጤና ኬላዎች ውስጥ ተመድበዋል። ስለዚህ ከማህበረሰቡ ጋር በጣም ቅርብ የሆነ ግንኙነት አላቸው። ባህሉን ያውቃሉ፣ ቋንቋውን ይናገራሉ። ማህበረሰቡ ያምናቸዋል፣ ይቀበላቸዋል እና ይሄንን የባህሪ ለውጥ የማምጣት ስራን በከፍተኛ ሁኔታ እየሰሩ ነው። ኢትዮጵያ በጤናው ዘርፍ በእድገትና ትራንስፎርሜሽን እቅዱና በተባበሩት መንግስታት ድርጅት የ100 ዓመቱ የልማት ግብ የተቀመጠውን የተላላፊ በሽታዎች መከላከል ከተያዘለት የጊዜ ገደብ ቀድማ ማሳካት ትችላለች። አዲስ በኤችአይቪ የሚያዙ ሰዎች ቁጥር በ90% ቀንሷል ባለፉት 3 ዓመታት። ይሄ በጣም ከፍተኛ ለውጥ ነው። የጸረ ኤችአይቪ ህክምና መጀመር የሚገባቸው ሰዎች ብዙዎቹ ህክምና እንዲያገኙ ማድረግ ተችሏል። በወባ ምክንያት የሚደርሰው ሞት በ54% ቀንሷል። በቲቢ በሽታ ምክንያት የሚደርሰው ሞትም እንደዚሁ ከ50% በላይ ቀንሷል። በእድገትና ትራንስፎርሜሽን እቅዱ የመጀመሪያ ዓመት አንድ ጤና ጣቢያ ለ40000 ዜጎች ይሰጥ የነበረውን አገልግሎት ከ3 ዓመታት በኋላ ጥምርታው አንድ ጤና ጣቢያ ለ28000 ዜጎች መድረስ ችሏል። በእቅዱ የመጨረሻ ዓመት ደግሞ የጤና ጣቢያ የህዝብ ጥምርታውን አንድ ጤና ጣቢያ ለ25000 ዜጎች ለማድረስ ያለመ ነው። በሀገሪቱ በተለያዩ ክልሎች አገልግሎት የሚሰጡት ከ15000 በላይ የጤና ኬላዎች በአማካይ ለ5000 ህዝብ አገልግሎት መስጠት ችለዋል። ይህም ግቡን ማሳካት የተቻለበት
አንዱ ዘርፍ ነው። ባሳለፍነው ዓመት በሕክምና ትምህርት ዘርፍ ተመርቀው ወደ ስራ የተሰማሩት 830 ባለሙያዎች በሀገሪቱ ውስጥ አንድ ሐኪም ለ30,000 ህዝብ የነበረውን ጥምርታ አንድ ሐኪም ለ23,000 እንዲዳረስ አስችለዋል። ይህም ሆኖ ከእቅዱ ከግማሽ በላይ የሚሆነው ገና ያልተፈጸመ ነው። በጤናው ዘርፍ የተቀመጡ የለውጥ እቅዶችን ሙሉ በሙሉ ለማሳካት የሚቀሩት የ2 ዓመት ጊዜያት ብቻ ናቸው። የእናቶች ሞት ላይ ነው ብዙ ፈጥረን አተኩረን መስራት ያለብን። 2 ምዕተ ዓመት የልማት ግቦችን ወደ ኋላ እንዳንንሸራተት የተገኘውን ውጤት ማስቀጠል እና በተቻለ ደግሞ የበለጠ ያሻሻሉ ያሳደጉ መሄድ የሚለው ነው ትኩረት የምናደርገው። በቀጣይ ዓመታት እንግዲህ ዋነኝነት እናቶችን ጤንነት ትኩረት አድርገን እንሰራለን። ከዛ ባለፈም በሀገራችን እያደገ የመጣውን ተላላፊ ያልሆኑ በሽታዎችም ትኩረት ሰጥተን እንሰራለን። Ethiopia was one of the first countries actually to fully incorporate and integrate the global millennium development goals. ኢትዮጵያ የእድገትና ትራንስፎርሜሽን እቅዷን ከዓለም አቀፍ የምዕተ ዓመቱ የልማት ግቦች ጋር ማቆራኘት የቻለች ሀገር ናት። ይህ ደግሞ ሀገሪቱ የምዕተ ዓመቱን የልማት ግቦች ለማሳካት ትልቁን የባለቤትነት ድርሻ እንድትጎናጸፍ ያደርጋታል። ኢትዮጵያ ባላት ዋነኛ የሰው ሀብት ላይ በሚሰራው የልማት እንቅስቃሴ የግብርናውን ዘርፍ እንደዚሁም የመሰረተ ልማቱን የኢንዱስትሪውን በማስተሳሰር በኢኮኖሚው ላይ ባለፉት 3 ዓመታት ትርጉም ያለው ለውጥ ማምጣት ተችሏል። የገንዘብና ኢኮኖሚ ልማት ሚኒስቴር መረጃም እንደሚያመለክተው በሶስቱ የእድገትና የትራንስፎርሜሽን እቅድ ዓመታት አፈጻጸም በአማካይ የ10% የኢኮኖሚ እድገት መመዝገብ ተችሏል። ኢትዮጵያ በዚህ ግስጋሴዋ ከቀጠለች መካከለኛ ገቢ ላይ ለመድረስ ያስቀመጠችውን ግብ እንደምታሳካ ዓለም አቀፍ የኢኮኖሚ ባለሙያዎችና ተቋማት እየተነተኑ ነው የሚገኙት። የእድገትና ትራንስፎርሜሽን እቅዱን ስኬታማነት ለማሟላት እንደዚሁም ደግሞ መካከለኛ ገቢ ላይ ለመድረስ የተቀመጠውን ግብ ለማሳካት ቀሪዎቹ 2 የእድገትና ትራንስፎርሜሽን እቅድ ዓመታት ወሳኝነታቸው የማያጠያይቅ ነው። በዚህ ረገድ መንግስት ከሚያከናውነው ተግባር ባሻገር አርሶ አደሩ፣ አርብቶ አደሩ፣ የከተማው ማህበረሰብ፣ ልማታዊ ባለሀብቱ፣ ሰራተኛው፣ ወጣቶችና ሴቶች የሚያደርጉት ርብርብ የእድገትና ትራንስፎርሜሽን እቅዱን ተፈጻሚነት ለማረጋገጥ ከፍተኛ ድርሻ ይኖረዋል። ጤና ይስጥልን።